ስፖርት ከውድድር ባሻገር ማህበራዊ መስተጋብርን በማጠናከር ረገድ ሚናው የጎላ መሆኑ ተገለጸ። በሸካ ዞን ስፖርት ምክር ቤትና በባህል ቱሪዝምና ስፖርት መምሪያ አዘጋጅነት የ2018 ዓ.ም እግር ኳስ ክለቦች ሻምፒዮና በሸካ ዞን ማሻ ከተማ በመካሄድ ላይ ይገኛል። ዝግጅቱ የያሬድ ያደታ ነው። ታሪኩ ታደሰ ተጨማሪ አለው። የሸካ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ጀመረ ተሰማ ስፖርት ለአንድ ማህበረሰብ ሁለንተናዊ እድገት ወሳኝ መሆኑን ተናግረው ዞን ውስጥ በሚገኙ መዋቅሮች መካከል የሚካሄድና በክልል አቀፍ ውድድር መድረክ ዞኑን ወክለው የሚሳተፉ ስፖርተኞች የሚመለመሉበት ነው ብሏል። የሸካ ዞን ስፖርት እግር ኳስ ሻምፒዮና የክለቦች ሻምፒዮና ነው የተካሄደ ያለው። የሸካ ዞን እግር ኳስ ክለቦች ሻምፒዮና ከዚህ በፊት በሁሉም መዋቅሮች ከቀበሌ ጀምሮ በሚያምር ሁኔታ ነው የተካሄደ የመጣውና በዛሬው ዕለት በሸካ ዞን ማሻ ከተማ ላይ ሁሉም ታችኛው መዋቅሮች በተገኙበት ውድድሩ ተጀምሮ የተካሄደ ነው ያለውና በዚህ ጨዋታ ላይ ሁሉም ወረዳዎችና ከተማ አስተዳደሮች ዛሬ ላይ ሲገናኙ የስፖርት አንድነትን፣ ሰላምን፣ አብሮነትን የሚፈጥር ነውና ወንድማማችነትና ኢታማማችነትን እሴትን ከማጠናከር አኳያ ትልቅ ፋይዳ ያለው ጨዋታ ነው የተካሄደ ያለውና በዚህ የክለቦች ሻምፒዮና ላይ ክልል ላይ ዞናችንን ወክሎ የሚጫወቱ ክለቦች ይለያሉ። መርሃ ግብሩ ላይ ተገኝተው ንግግር ያደረጉት የሸካ ዞን ምክትል አስተዳዳሪና የዞኑ ስፖርት ምክር ቤት ሰብሳቢ አቶ በላቸው ጋራ በበኩላቸው ስፖርት ከውድድር ባሻገር የማህበራዊ መስተጋብር የሚጠናከርበት ሁነት መሆኑን ገልጸው ሀገራችን በስፖርት ልማት ዘርፍ እያደረገችው ላለው ሪፎርም እንዲህ ያሉ ውድድሮች ተተኪን ከማፍራት አንጻር ወሳኝ መሆናቸውን ገልጿል። ይሄ ዘንድሮ የሚካሄደው ጨዋታ ከምንም በላይ ደግሞ ዘንድሮ ለየት የሚያደርገው ቀጣይ ለፊታችን በሚደረገው ግንቦት ወር ላይ ክልል አቀፍ የእግር ኳስ ሻምፒዮና ሸካ ዞን በሚያዘጋጀው መድረክ ላይ ስናስተላልፍ ትልቅ ደስታ ስለሚሰማን በድጋሜ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት ፈልጋለሁ። በመሆኑም ስፖርተኞችና የስፖርቱ ማህበረሰብ ፍጹም ስፖርታዊ ጨዋነት በመላበስ ውድድሩ ተጀምሮ እስኪጠናቀቅ ድረስ አንድነትን በሚያጠናክር አኳን መከታተል እንደሚገባ ተናግሯል። የማሻ ከተማ ከንቲባ አቶ አንዱዓለም ጌታቸው በበኩላቸው የዞን አቀፍ ስፖርት ሻምፒዮናም በከተማዋ መካሄዱ ከውድድር ጎን ለጎን የአገልግሎት ዘርፉን በማነቃቃት ረገድ ኢኮኖሚያዊ ፋይዳው ከፍተኛ መሆኑን ተናግረው በዚህም ከሁሉም መዋቅር ለመጡት ስፖርተኞች የእንኳን ደህና መጣችሁ መልእክት አስተላልፈዋል። ውድድሩን ለማድረግ ወደ ከተማችን የመጣችሁ የሎካል ቡድኖች በከተማችን በምትቆዩበት ጊዜ ቆይታችሁ የሰመረ ቆይታችሁ ሰላማዊ እንዲሆን ከተማ አስተዳደራችን ጽኑ እምነቱን እያስቀመጠ ከተለያዩ መዋቅሮች የተገኙት ስፖርተኞችና የቡድን መሪዎች በበኩላቸው ስፖርት ከውድድር ባሻገር ማህበራዊ መስተጋብር በሚያጠናክር ረገድ ሚናው የጎላ መሆኑን ገልጸው በስፖርታዊ ጨዋነት ውድድሩን ማካሄድ እንደሚገባም ጠቁመዋል። በሸካ ዞን በሚከናወነው የእግር ኳስ ክለቦች ሻምፒዮና ላይ ፍጹም ዲሲፕሊን እግር ኳስ የወንድማማች የፍቅር የህብረት መገለጫ ነው። የምንመጣው ወይ ለማሸነፍ ወይ ለመሸነፍ ከሁለት አንዱ ነው። ቀጣይ ላይ በክልል ክለቦች ሻምፒዮና ለመሳተፍ ሸካ ዞንን ወክለን በጥሩ ስነ ምግባር የመጣ ነው። ቤተሰባዊነትን የሚፈጥር ነው። እርስ በእርስ ግንኙነታችንን የሚያጠናክር ነው። ፍቅርና ሰላምን የምንሰብክበት ነውና በዚህ በተገናኘንበት አጋጣሚዎች የተለያዩ ነገሮችን የምንለዋወጥበት በጎ ነገሮችን የምናስቀጥልበት መጥፎ ነገሮችን ደግሞ እየተመካከረን በዚህ በተገናኘንበት አጋጣሚ የምናስቀርበት ነው። ከስፖርት ወንድማማችነት ይጠበቃል። አንደኛው እርስ በራሳቸው እንዳይጎዳዱ። ምክንያቱም አንደኛው ወንድሙን ጓደኛው ጎዳ ማለት አገሩን እንደጎዳ ነው የሚቆጠረው። ቡድኑን ብቻም ሳይሆን አገሩን እንደጎዳ ስለሚቆጠር እርስ በራሳቸው እንዲጠባበቁ ምክር እየሰጠናቸው በምክራችን እየተመለሱ ልጆቻችን ጥሩ መስመር ላይ እየገቡ ስለሆነ ጥሩ ነገር ይኖራል ብለን እናስባለን።